በቆየ ባደረ በደም እንገበገባለሁ። እኔ በጣም እናቴ ስትመኝ የነበረችው ለኔ አገልጋይ ትሆናለህ፣ የኔ ልጅ እንደዚህ አትበላሽም፣ ለዛሬ ነው የሚቆመው ግን ነገ የሚቆሙትን የምትመልስ ልጅ ነህ ትለኝ ነበረ። ግን ዛሬ ተመልሼ እሷ በሌለችበት ቀን ዛሬ መመለስ በጣም ያነደኛል። እንዲያገለግል እየተመኘች በሷ ፊት ቆሜ ሳላገለግል በሷ ፊት ሳልዘምር ጓደኞቼ ሲዘምሩ ይቅርታ እስከማን ዘንድ ነው ምህረትስ የማን? እኔ ሁሌም ማታ እንደነሱ ብዘምር ልጄ እኔ ለብዙዎች የተረፍኩ ሰው ነኝ ትለኛለች። እናቴ በጣም የወንጌል አርበኛ ናት። ለቤተ ክርስቲያናችን አለ የተባለች ናት። ግን ከሷ የተወለድኩ አልመስልም። ምን እንዳወጣኝ አላውቅም። ተው እናታችሁ በህይወት እያለች ተመለሱ። እንደኔ እንዳይጸጽታችሁ እንደምትፈልገው ሆኛለሁ። ግን ዛሬ ማግኘት አልቻልኩም። መች ደረስኩኝ ዛሬ ነኝ ትናንትና ላይ። ማን ነው ስም? ሚሊዮን ታምሬ። ከየት ከተማ መጣ? ከውሳና አምብቾ ጎዴ ከሚባል ቀበሌ። ለምን መጣ ወደፊት ለፊት? ወደፊት የመጣሁት ባለፈ ህይወቴ ብዙ ስህተት የሚሰራ ሰው ነበርኩኝ። ማይሆን ነገር ደጋፊ ነበርኩኝ። ዘረኝነትን፣ ጎጠኝነትን እንደዛ ነገርን እየደገፍኩ የራሴ የሆነ ቡድን ነበረኝ። በዛ ብዙ ሰው የራስ አንተ የቡድኑ ምንድነው? እኔ ነኝ በቃ ከፊት ያለው ደፋርም ነኝ። ደግሞ የትም ይሁን የትም አልፈራ ገብቼ የኛን ልጆች የነካውን ሰው የሚቀጣ እኔ ነበርኩኝ። ተቀጣዋለህ? ፖሊስ ነህ እንዴ? እንጃ ዝም ብሎ የሆነ ፖሊስ ይሰማኛል። ፖሊስ ያጫውተኛል። ቡድን አለ ራስ? አዎ አለ። ደግሞ አምብቾ የሚባል ስም ራሱን የቻለ ቡድን ነው። የአምብቾ ልጅ ከተባለ በጣም ከባድ ነው። ሳና ዙሪያ ላይ ዩኒቨርሲቲ አካባቢ ነው። ትንሽ ነገር ከተፈጠረ ወዳሁኑ ይደወልልናል። መጀመሪያ እኔ ነበርኩ ወደ እኔ ነው የሚደወልልኝ። እኔ ከዛ መልሼ ለነሱ ከደወልኩ ይወጣሉ በቃ አስፈላጊ በሆነ ነገር። ግን ዱርይነታችን እያለ የሆነ ጨዋ ዱርይ ነበርን። በአንድ ነገር ሃንገኛን አንወድም፣ ሃንግ አንወድም፣ ስርቆት አንወድም። ሃንግ የሰራውን አሳደን እንይዛለን፣ የወሰደውን እናስመልሳለን። የሆነ ማዮን ነገር የሚሰሩትን እንቀጣለን። ፈጥኖ ደራሽ ፖሊስ እያለ እኛ ነበርን ፈጥኖ ደራሾች። በጣም ከባድ ነበረ። በዛ ህይወት ውስጥ እኔ በጣም ለሞቱላ ተቃርቤ ነበረ። እነሱ ሃንግ ሊሰሩ በተዘጋጁበት እኔ ይዣቸው ወጣው። የጠበቁትን ሰው እንደዚህ ሃንግ ሊሰሩኝ ነው ምናምን ብሎ ሲነግሩኝ ማንነባ ነው ብዬ በቃ እኔ አልሰማም ነበር በዛ ሰዓት። ሲወጣ ግን ጆሮ እየሰማ ለዚህ በቃ እኛ እንጀራ ልናጣ እንደሆዱን እናራግፈው ወይ ምናምን እስከሚሉ ድረስ ማዮን ቅብጠት ውስጥ ገብቼ ነበር። ያንን ለህግ ማመልከት ሲገባኝ በቃ በራሴ ህግ ይፈጥር። ዘረኝነትን ምናምን ትደግፍ ነበር? አልደግፍም። ማንንም እንድነካ አልፈልግም። ግን በዛ ውስጥም አምብቾን ወዳታለሁ። ያንን ተወዳት አምብቾ እኔም እንዴት መጣ እዚህ መልካም ወጣት? ከዚህ በፊት ከሚቄምበት ተነስቼ መጥቼ ይሄን ሰጥተኛል። የቡድኑ መሪ ተብዬ በቃ እነ ፍቃዱ እነ ቪክቶር ጠሩኝና አንተ ታስፈልጋለህ፣ ዮና በጣም ይፈልጋል፣ አንተን በጣም ይፈልጋል ምናምን ደብዳቤው ላይ ልኳል ምናምን ብሎ ስሉኝ በቃ መጣውና እኔ የሆነ ነገር የሚሰጠኝ መስሎኛል። ግን ይሄን ሲሰጠኝ ያኔ ሆሳና የመጣው ጊዜ ተቀላቅለ እኔ እዚህ ካስተማርኳቸው ልጆች ጋር ጠርቶኝ አስገቡኝ። እኔ የሚሸጥ መስሎኝ ወርቅ ቤት ሁላ ወስጃለሁ። እዛ ስንተኛ ነው እሱ? አንደኛ ነው። አጨብጭቡለት። አንደኛ እስቲ ሚሸጥ መስሎ ምሽት መስሎኝ በዛ ሰዓት እኔ መቃም ነው ፈታ ማለት ነው የሚፈልገው፣ ማጨስ ነው መጠጣት ነው የሚፈልገው በዛ ሰዓት። ግን በህይወቴ በጣም ትልቅ አደጋ አስተናግጃለሁ በዚህ ህይወት ላይ። በጣም ያ ቡድን መሪ የነበርኩ ሰው ያ ቡድን ራሱ እኔን ሊበላኝ ተነስቷል። በመጨረሻ ላይ ለነሱ ብዬ የሚኖረውን ሰውዬን እኔን ለምን እንደተነሱብኝ አላቅም። በቃ ሊገሉኝ ፈለጉ። መጨረሻ ዞሩብኝ በኔ ላይ። ምን ተረዳ? አሁን እኔ እዚህ ሳስተምር የሆነ የምን ያልተረዳሁት አለ። ሙሉ የኔ ህይወት እኮ ነው። ከሁሉም ከመጀመሪያ ጀምሮ ስንፍና የኔ ነው፣ ንዴት የኔ ነው፣ ሁሉን መቸኮል የኔ ነው። እሺ
ተኝቶ ማንቀላፋ የኔ ነው። ሁሉም ነገር የኔ ነበር። ምንም ያልተረዳውን ነገር የለም። እንደውም አንድ የተረዳውን ነገር ይሄ ለሱሰኛ ብቻ ሳይሆን ለምሁራንም ለሁሉም የሚያስፈልግ ትምህርት ነው። የእውነት እኔ በጣም ገርሞኛል። ግን አንድ የሚጸጽተኝ ነገር አለ። ተመልሼ ያለው ይሄ 2 ዓመቴ ነው ከተመለስኩ። በየአመቱ ደሞዝ ነበረኝ። መልካም ወጣት ሂድ ብሎ ወንድሞቼ የሚልኩኝ ብር ነበረ። ልብሴን ቀይሬ በቀረችው ቂሜ ጨብሼ ቤት ገባለሁ። መልካም ወጣት ሂድ ብለው ይልኩልኛል ከሳውዝ አፍሪካ። አዎ ስልኩልኝ ብዙ ጊዜ እነሱን ገንዘብ በልቼ የመጨረሻ ናት ከዚህ በኋላ አንተን ስሜንም አልጠራም ብሎ ወንድሜ የዛሬው 2 ዓመት ስልክልኝ። ታናሽ ነው ታላቄ ነው። 5000 ብር ስልክልኝ ዱቄት አርጌ ልብሴን ቀይሬ ልብስ ለበስክበት። አዎ ቃል ገባለሁ ወንድሜ ዮኒ የሚያስተምሩን እያንዳንዱን ከዩቲዩብ እያወረድኩ እማራለሁ። እሱ ስንተኛ? ከዛ በኋላ እኔም በቃ ለመመለስ በፈለኩት ሰዓት ዩቲዩብ ውስጥ ሲገባ የኔ ጉድ ነው ሁሉም የሚታወራ ነገር። እኔ በጣም የሚገርመኝ ነገር ቀኔ ዋልኩትን ጨምራ አስተምራል። የትላንቱን ይቅርና የዛሬውንም አስተምራል። በቃ እኔ እያለቀስኩ ነበር ሲያዳምጥ የነበርኩት። ግን እኔ በጣም እናት ስትመኝ የነበረችው ለኔ አገልጋይ ትሆናለህ፣ የኔ ልጅ እንደዚህ አትበላሽም፣ እንደዚህ ሆነ አቀርም ትለኛለች። እኔ አባቴ ገበሬ ነው፣ ጓሮ ጫት አለ። እናቴ ጠብቂኝ ጫት ልሰብር ነው ስለ የኔ ልጅ ለዛሬ ነው የሚቀመው፣ ግን ነገ የሚቆሙትን የምትመልስ ልጅ ነው ትለኝ ነበረ። ግን ዛሬ ተመልሼ እሷ በሌለችበት ቀን ዛሬ መመለስ በጣም ያነደኛል። እንዲያገለግል እየተመኘች በሷ ፊት ቆሜ ሳላገለግል በሷ ፊት ሳልዘምር ጓደኞቼ ሲዘምሩ እኔ ሁሌም ማታ እንደነሱ ብዘምር ልጄ እኔ ለብዙዎች የተረፍኩ ሰው ነኝ ትለኛለች። እናቴ በጣም የወንጌል አርበኛ ናት። ለቤተ ክርስቲያናችን አለ የተባለች ናት። ግን ከሷ የተወለድኩ አልመስልም። ምን እንዳወጣኝ አላውቅም። አንድ ቀን በቃ እየተመኘች ግን ክፉ አይደለም ለሷ የሷ እስትንፋስ እኔ ነኝ። በቃ ሁሉንም ነገር ታውቃለች፣ ሁሉንም ነግራታለሁ። ግን መቃም ብቻ እሷ አትግፍም። ከሰው ጋር ተጣልተዋል ብሎ ሰው ሲመጣ ልጄ ሰውን ፈልጎ አይመታም። ልጄ አንድ ነገር አጥፍታችሁ ነው ወይም የሆነ ደካማን መታችሁ ነው የሚመታችሁ። ዝም ብሎ ከሰው ጋር አይጣላም። ያሳደኩት መክሬ ነው ትለኝ ነበር። አሁን በህይወት የሉ። ይቅርታ መጠየቅ ፈልጋለሁ። ግን እንዳሰበችው ሆኛለሁ። ኩራ አገልጋይ ሆኛለሁ። ቤተክርስቲያን ነው የሚያሳልፍ። አሁን ይቅርታ ጠይቃ እዚህ የሆሳናን ወጣቶችም ሌላም ሰው ወንድምህንም የምትፈልገውን ሰው የምር ሁላችሁንም ይቅርታ እላችኋለሁ። እኔን አይታችሁ ወደ ሱስ የገባችሁ ብዙዎችን አውቃችኋለሁ። የሰፈሬ ልጆች እኔ በቃ በዛ ሰዓት የፋራ ፌመስ ነበርኩ። ፋራ ፌመስ፣ ሱሰኛ ፌመስ። በየቦታ እኔ ስጣላ ሚሊዮን ጀግና ነው የሚባለው ያን ፋራ ፌመስነትን ተከትላችሁ የገባችሁ ተው። እናታችሁ በህይወት እያለች ተመለሱ። እንደኔ እንዳይጸጽታችሁ እንደምትፈልጉ ሆኛለሁ። ግን ዛሬ ማግኘት አልቻልኩም። እሷ እንደተመኘች ሆኛለሁ ግን አላገኘም። ትናንት እሷ እያለች ቢሆን ደስ ይለኝ ነበር። ዛሬ ብዙዎች እናታችሁን እያስቸገራችሁ ነው። እኔ አውቃለሁ፣ መክሬያችኋለሁ፣ ታውቃላችሁ። ህይወቴን ነግሬያችኋለሁ፣ አልተመለሳችሁ። ግን እንደኔ የምታለቅሱት ቀን ሩቅ አይሆንም። እናታችሁን አታስቸግሩ። ያላችሁበት ልክ አይደለም። የጫት ምሽግ ይፈርሳል። ጓደኛ የኔ የምትለው ጓደኛ ገዳይ ነው። ታውቃላችሁ በኔ ላይ የደረሰውን ነገር የሚወዳቸው እያንዳንዱን ባልቆጥራችሁ እንኳን ታውቃላችሁ። ምን ባደረኩ ነው ሊገሉኝ ሲያሳድዱኝ ነበሩ። ምንም መላቅም ነበረ። ግን አልተቀየምኳቸውም። እግዚአብሔር ወደ ቤቱ ሊመልሰኝ ሲፈልግ ጠላትን ከኋላ ላከኝ። እግዚአብሔርን አመሰግናለሁ። እሺ እንደ ፈሪሳዊ ሴት እያዳፉኝ ወደ ቤቱ አመጡ። ወደ ክርስቶስ ፊት አመጡኝ። እያገላበጡኝ አመጡ። እየገፉኝ አመጡ። ሊገሉኝ ምንም ባላደረኩት ቆንጮራ ባንገቴ ላይ ሊኳሉ። ግን ተረፍኩ። ምንም ማንም ሰው ጭረቴን እንኳን እንዲቻል ነከም። እንዴት እንዳስመለጠኝ አላውቅም። መጠጥ ቤት ቁጭ ብዬ ያለው እኔን ራሴን ሚሊዮን
ሄሎ ሄሎ ብሎ ሚሊዮን እዚህ ያለው ይላሉ። የለም ስላቸው ይሄዳል። አንተ ራስህ እኔን ራስህ መንገድ ላይ እንዲህ እየተላለፈን ዛሬማ አንገቱን ነው የምንቆርጦ ይላሉ። እኔ ያዩኝ ነው ወይ እንዴት? ግን ፈጣሪ አይናችሁን ሸፍኖ ጋርዶ ነበር። ወደ ቤቱ ሊመልሰኝ ሲፈልግ በቃ መንገዶችን ዘጋግቶ ነበር። በጣም የተጎዳሁት በአመዲን ሀሌልና በቸርነት ጃባሞ በማሙሽ ጃጄ በአቢ ምንም አላደረኳችሁ። የእውነት ምንም አላደረኳችሁ ነበረ፣ ግን ይቅር ብያችኋለሁ። እኔ ይቅር ያልኳችሁ አንድ ነገር ይወቁ። እናንተ ሳትሆኑ እግዚአብሔር ራሱ ነው ወደ ቤቱ ሊመልሰኝ ሲፈልግ እናንተን በኔ ላይ ያስነሳ። ይሄን አውቃለሁ። ወደ ቤቱ ገብቻለሁ፣ በሩን ዘግቻለሁ። ወዳቸዋለሁ። አመሰግናለሁ።